እስከ እንቁላል አንዱ 20 ብር 18 ገብቷል። 18 ብር ገብቶ ይወጣል። ጨጓራው ግን አሳዘነኝ። የጸሎች ይሄ የሚወጣው ነው ወይስ የሚፈጨው ነው? ጨጓራው ይላል ወይ ወጣ ይላል። ሰስፔንስ እሱ ጨጓራ። እሺ ጠግዬ ተሰፊ ሰላም ነው? ሰላም እንኳን ተገናኘን። እንኳን አብሮ አገናኘን። እግዚአብሔር ተመስገን። በጣም ነው ደስ ያለ ለየት ያለ ተሰጥኦ በአንዱ ራሱ ገና ሌላም ይዤ መቀበል አይቀርም። ይሄ ብቻ አይደለም ሌላም አለ። ከዛ በኋላ ደግሞ ይሄንን እንዳልኩ የለራሱ ተገልብጠ መጠጣት ካሳምሬንዳ አፍንጫና በነገራችን ላይ ጠጅሽ ለየት ያለ ተሰጥኦ ምንም እንዳለው ታውቃላችሁ? ልጠይቀው ጠግዬ ፊትህን መነፋፋትና ማበጥ ትችላላችሁ? ይችላል ማለት ልክ ፊኛ ገብቶ እንደሚነፋው አይነት እንደ ፊኛ አናቱን ይነፋዋል። አሁን ለምሳሌ እኔ ፊቴን ነፋሁት ካልኩኝ ጺሜን ስላጭ ካልኩኝ ያንተ ከዚህ ይለያል ማለት ነው። ሙሉውን ነው የምትነፋው። በቃ በሙሉ የሚይዛት ከዛ በኋላ ግን 20 ዓመት ልምድ ስላለኝ ቀስ ያለ ነው የሚጠፋው። አንቺ የተለየ ሰው ነው ለሰላሽናታችሁ በጣም እስኪ በጉጉት የሚጠበቀው የመጨረሻው ተሰጥኦ እቺን እንቁላል ገባልኩ ያወጣታል። እንከታተል። አወጣው። አይገርማችሁ? በነገራችን ላይ ከሰብሽ አንድ አሁን ስንውጥ ይዟል የተወሰነ ፖይንት ላይ ወደዚህ ጋር ከደረሰ ማንም አቆመች። የገባን ነገር ማውጣት ግን አንዴ በጣም ከባድ ነው። ጸግሽ እንግዲህ ከትግራይ ነው